ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ አንድ ታሪክ አጫውታችኋለሁ። ይህ ታሪክ ስለ ውበት፣ ስለተሰበረ ልብና ከሁሉ በላይ ደግሞ በውስጣችን ተደብቆ ስላለው ትልቅ ኃይል፣ ስለ በራስ መተማመን የሚነገር ነው። አብራችሁን ቆዩ። ሳባ ትባላለች። ሳባ በጣም ጎበዝና አስተዋይ ወጣት ብትሆንም አንድ ትልቅ ችግር ነበረባት። ራሷን ሁልጊዜ ከሌሎች ጋር ታወዳድራለች። በመስታወት ፊት ስትቆም የምታየው ድክመቶቿን ብቻ ነው። እኔ እንደ እገሊት ቆንጆ አይደለሁም፣ እንደ እገሊት ንግግር አልችልም እያለች ራሷን ዝቅ ታደርግ ነበር። በዚህ ምክንያት በስራዋም ሆነ በማህበራዊ ህይወቷ ጎልታ ለመታየት ትፈራለች። አንድ ቀን ታዲያ በአካባቢዋ የሚኖሩ አንድ ጥበበኛ አዛውንት ጋር የውስጧን ጭንቀት ነገረቻቸው። አባቴ፣ ለምን ይሆን ራሴን የምጠላው? ለምንድን ነው እንደ ሌሎች መሆን የማልችለው? ስትል በልመና ጠየቀቻቸው። አዛውንቱም ፈገግ አሉና አንድ ትንሽ መስታወት ሰጧት። ሳባ፣ ይህ መስታወት ውስጥሽን ተመልከቺና ምን እንደምታይ ንገሪኝ አሏት። ሳባም ተመለከተችና ራሴን ነው የማየው አባቴ አለች። አዛውንቱ መስታወቱን መሬት ላይ ጥለው ሰበሩት። ከዚያም የተሰባበሩትን ቁርጥራጮች አንሺና ተመልከቺ አሏት። ሳባ በተሰባበረ መስታወት ውስጥ ስትመለከት ፊቷ በየቦታ ተከፋፍሎና ተበላሽቶ ታያለች። አዛውንቱ እንዲህ አሏት፣ ልጄ፣ የአንቺ በራስ መተማመንን እንደዚህ የተሰባበረ መስታወት ነው። ራስሽን የምታይበት በሌሎች ሰዎች አስተያየትና በአንቺ ፍጹም አይደለውም በሚል የተሰበረ ስሜት ውስጥ ሆኖ ነው። መስታወቱ ሲሰበር ምስሉ ይበላሻል። አንቺም በራስሽ ላይ ያለሽ እይታ ሲበላሽ ማንነትሽ ይጠፋል። ቀጠል አድርገውም ትልቅ ስህተትሽ ውበትሽና ጥንካሬሽን ከውጭ መፈለግሽ ነው። በራስ መተማመንን ማለት ሁሉም ሰው ይወደኛል ብሎ ማሰብ ሳይሆን ባይወዱኝ እንኳን እኔ ራሴን እወደዋለሁ ብሎ መወሰን ነው አሏት። ሳባ ያን ቀን አንድ ትልቅ ትምህርት ተማረች። በራስ መተማመንን ማለት የፊት ጥራት ወይም የሰውነት ቅርጽ ሳይሆን የውስጥ ሰላም መሆኑን ተረዳች። ከዚያች ቀን ጀምሮ ሳባ መስታወት ውስጥ ስትቆም ድክመቶቿን ሳይሆን ጥንካሬዎቿን መቁጠር ጀመረች። ንግግሯ ተቀየረ፣ አካሄዷ ተቀየረ። ምክንያቱም ከውስጧ የነበረች ብርሃን በውስጧ ጀምሮ ነበረ። ውድ እህቴ፣ አንቺ እንደ ሀሳብ ራስሽን ዝቅ እያረግሽ ሲሆን ያስታውሰሽ፣ አንቺ በእግዚአብሔር እጅ የተሰራሽ ድንቅ ፍጥረት ነሽ። ማንም ሰው ከአንቺ ፈቃድ ውጪ ዝቅ አድርጎ ሊያይሽ አይችልም። ዛሬውኑ ተነሺ፣ ራስሽን ውደጂ፣ በራስሽ ተማመኚ። ምክንያቱም ዓለም የምታይሽ አንቺን ራስሽን በምታይበት መነጽር ነው።